ይህ እንደምን ዋላችሁ እላለሁኝ። ከሁሉም አስቀድሜ ሁላችሁም ባላችሁበት ይህንን ቪዲዮ የምትመለከቱት ሰላምና ጤና ከእናንተ ጋር ይሁን እያልኩኝ በሰሞኑ እና ወቅታዊ የሆኑት ነገሮች ላይ ባሉት ነገሮች ላይ ትንሽ የራሴን ምልከታና ከውስጥ ምን እንደሚሰማኝ ወይ ደግሞ ምን እንደተገነዘብኩ ከሚሄዱት ነገሮች ትንሽ አንዳንድ ነገሮችን ለማለት ነው ወደዚህ የወጣሁት። በየጊዜው ቪዲዮ ላይ አልወጣም፣ ሁላችሁም እንደምታውቁት። ግን አንዳንድ ጊዜ ለራሴ ለግል ትንሽ አንዳንድ ነገሮች ከአቅም በላይ ሲሆኑ ወደዚህ ወጣ እላለሁ ማለት ነው። በተለይ በዚህ ሰሞን እንኳን ለማለት ያስቸግራል። ከዚህ ከለውጡ ወዲህ እየተካሄደ ያለው በተለይ በአማራ ወይ ደግሞ በኢትዮጵያ አንድነት አቀንቃኞች እየተካሄደ ያለው በአጠቃላይ በፊት ከወያኔው ስርዓት ሲያካሂድ ከነበረው ለኦሮሞ ሌላ ልዩ አጀንዳ ያስቀመጠ ነው የሚመስለው። ለውጥ አራማጆቹም ቢሆኑ ይህን እየተካሄደ ያለውን ነገር በትዕግስትና በጽሞና እየተከታተሉት ያሉ ይመስለኛል። በየጊዜው ግን ቴምፖውን እየጨመረ ነው እየሄደ ያለው። ይሄ ደግሞ መጨረሻው ምን ሊሆን ይችላል የሚለው ትንሽ ሁላችንም ያስጨንቀን መሆን አለበት ማለት ነው። ምናልባት ከአነሳሱ ለማየት ካስፈለገ በተለይ የአማራ ብሔርተኝነት አቀንቃኝ ትንሽ ነገሩ አዲስም ነው፣ ገና የብሔር አቀንቃኝነት ጀማሪም ነው። ከዛም በዚህ ምክንያትም ሊሆን ይችላል ነገሮቹን እንዴት እንደሚይዝና ፖለቲካውንም እንዴት ማራመድ እንደቻለ ትንሽ ከመስመር የወጣበት ይመስለኛል። ያ ብቻ አይደለም፣ ነባሩና ለዚህ ለውጥም ትልቅ ነገር አበርክቻለሁ ብሎ የሚለው የኢሳት ሚዲያ ከነሱ ባነሰ ከዚህ ከአማራ ብሔርተኝነት አቀንቃኞች ባነሰ ነገሮችን እያቀጨጨ ጀስት ይሄ ተራ ፕሮፓጋንዳ ለሰው ጆሮ የማይጥም በተለይ ከዚህ ለውጥ ጋር የማይሄድ አይነት ነገር በተመሳሳይ ሲያካሂዱ እናያለን ማለት ነው። እነዚህ ጉዳዮች ትንሽ አሳሳቢ ናቸው ከምን ጊዜውም በላይ ማለት ነው። በዚህ ላይ ነው ትንሽ ለማለት ወደዚህ ብቅ ያልኩት ማለት ነው። የዚህ የአማራ ናሽናሊስት ወይም ሰቦኑማ የሚባለውን አቀንቃኞቹ ምናልባት እንደሚመስለኝ ከሆነ የሆነ ሰፊ ባህር ውስጥ ገብቶ የሚዋኝ የዋናን ችሎታ የሌለው ገብቶ የሚዋኝ አይነት ነገር እያደረጉ ያሉ ይመስለኛል። ይህም ማለት ምን ማለት ነው? አንድ ሰው ዋናን ሳይችል ልክ ዋኝቶ መሀል ባህር ሲደርስ ከግራም ከቀኝ የሚርቅበትና ራሱ በፊት የነበረው የመዋኘት ችሎታው ይጠፋበትና ወዴት እንደሚሄደው ግራ ይገባል። ከዛ በኋላ እዛ ውሃ ውስጥ ያለውንም ሳር ቅጠሉንም ለመያዝ ወዴት እንደሚወጣ በየት በኩል እንደሚወጣ ሳይሆን በቃ ይዞ ለሰከንድ ህይወቱን ለማትረፍ ብቻ የሚያደርገው አይነት ጥረት ነገር ይመስለኛል። እነዚህም የአማራ ብሔርተኞች
የኢትዮጵያ ብሔረሰቦች በተለይ ለዚህ ለ27 ዓመታት በዚህ በብሔርተኝነት ላይ ተቀብለው ጸንተው ተረጋግተው አጥንተው አዋጭነቱንም እየተረዱ ተረጋግተው በሚሄዱበት እና በሰፊው በዚህ ላይ ተሞርክዞ በሀገሪቱ ላይ ዲሞክራሲን አስፍኖ ለመሄድ ጥረት እያደረጉ ያሉት ባሉበት ወቅት አሁን እነሱ ቢቃሉ ወደዚህ ማለት ነው። ስለዚህ ከነዚህ ከሌሎቹ ጋራ ባላንስ ማድረግ ስላልቻሉ አሁን ዝም ብሎ ውሃ ውስጥ ገብቶ እንደሚያንጨባርቁት ነገር እያንቦጫረቁት ነው ማለት ነው። ስለዚህ ለነዚህ ሰዎች ምክር ያስፈልጋቸዋል። በተለይ የአማራ ምሁራን በነዚህ በአማራ ብሔርተኛን ፖለቲካን የሚያራምዱት ላይ ቀረብ ብሎ ቢያማክሯቸው ቀረብ ብለው አካሄዱንም እንዴት አድርገው በሌሎች በተደራጁት የኦሮሞ ብሔርተኛ፣ የትግራይ ብሔርተኛ፣ የሌሎችም የሶማሌ ብሔርተኛ በተለይ አሁን በቅርብ ጊዜ ጥያቄ እያቀረቡት ያሉት የቅማንት፣ የሲዳማ ከነዚህ ከአማራ ብሔርተኞች በተሻለ ሁኔታ እየሄዱ ነው ያሉት። ጥያቄያቸውን በተገቢ ሁኔታ ያቀርባሉ፣ ለመልስ ይጠባበቃሉ። መልስ እስከሚያገኙ ድረስ ግን ጉልበታቸውን እያደራጁ ነው ማለት ነው። ለምሳሌ የሲዳማን የወሰድን እንደሆን በየጊዜው ሰላማዊ ሰልፍ ማድረጋቸው፣ ውይይት ማድረጋቸው፣ በጣም ሰፊና ብዙ ተሳትፎ ያለው ሰላማዊ ሰልፍ ማድረጋቸው ለዚህ ጉዳይ የተዘጋጁ መሆናቸውን ያሳያል። የበሰለ አካሄድ እንደሆነ ያሳያል። በጥልቀት የብሔርተኝነትን የራሳቸውን በራሳቸው የማስተዳደርን ፍላጎትና ጥልቅ እውቀት እንዳላቸው ያሳያል ማለት ነው። ስለዚህ እነዚህም የአማራ ብሔርተኞችም በዚህ ጉዳይ ላይ ትንሽ ከሌሎቹ ጋራ ፓራራል ለመሄድ በትይዩ ለመሄድ ራሳቸውን ወደ ኋላ መለስ ብለው አይተው ከምሁራን ምክርና ጥልቅ የሆነ እውቀት አዳብሮ ወደዚህ ቢመጡ ጥሩ ነው ብዬ ነው መልእክት ላስተላልፍ የፈለግኩት ማለት ነው። ምክንያቱም በየጊዜው እነሱ ወጣ ብለው ባልበሰለ በፖለቲካ ጭንቅላት የሚሰጡት መግለጫ የሚያስተላልፉት መልእክት ህዝቡን ኮንፊውዥን ውስጥ ይከትና ከሚፈለገው በላይ ወደ ግጭት ወደሚጋብዘው መንገድ እየዘለሉ እየገቡ ነው ማለት ነው። አሁን ለምሳሌ ሰው በሰሞኑ ላይ እየተደረገ ያለው በሰሜን ሸዋ በከረዩ አካባቢ እየተደረገ ያለው በሰው ህይወት መጥፋት አትራፊንን ብሎ ሲሉ ምን ማለት ነው? ሰውን በመግደልና ሰውን በማጋጨት እናተርፋለን ማለት ነው። እንደዛ እያሉ ሁሉ በየሚዲያው ላይ በየሶሻል ሚዲያ ላይ እየበተኑ ነው ያሉት ማለት ነው። ከዛ አልፎም መጀመሪያም ገና ብቅ ስሉ እቺን ሀገር የፈጠረው አማራ ነውና እግዚአብሔር የሰውን ልጅ እንደፈጠረው እንደሚመለክለት ለአማራ መመለክ አለበት። ምን ማለት ነው? ይሄ እኮ የሆነ ተራ የሆነ ቆሻሻ ንግግር እኮ ነው። ልክ እንደዛ እየተከተለ ነው ያለው። አሁንም ሰሞኑን የሚሉት በዚህ አትራፊ አማራ አትራፊ ነው ብሎ ሲሉ ምን ማለት ነው? ሰው በመግደል ሰው በመጋጨት የሚተርፍ በፖለቲካ የለም፣ የሚያጠፋ ፖለቲካ ነው እንጂ። ስለዚህ ለነዚህ ሰዎች ምክር የሚሰጥና ትንሽ ረገብ ብለው ቁጭ ብለው አስበውበት ፖለቲካን ራሱ እንዴት ነው የምናካሄደው የሚለውን ነገር ትንሽ ጥልቅ ያለ ጠለቅ ያለ እውቀት ብኖራቸው ጥሩ ነው ብዬ ነው የምለው። ሌላው ከዚህ ጋራ ተያይዞ ያሉት በተለይ እንግዲህ ትንሽ በጣም ብዙ ረብሻ እየፈጠሩ ያሉት እሳትና ሌላው የባለ አደራ መንግስት ይመስለኛል። መንግስት ነው መቼስ ባለ አደራ ብሎ ዝም ብሎ ባለ አደራ አይደለም፣ የባለ አደራው መንግስት ነው። እነዚህ ሆን ብለው ይሄንን ለውጥ ያመጡት የኦሮሞ ትግል ኦሮሞዎች በመሆናቸው ያንን ላለመቀበል እያደረጉ ያሉት ረብሻ ይመስለኛል።
መጀመሪያ ከወደ ባለ አደራዎቹ ከመሄዴ በፊት የኢሳት ሚዲያ ላይ ትንሽ ለማለት እፈልጋለሁኝ። በተለይ በዛሬው ዕለት የኢትዮጵያ መንግስት የሐሰት መረጃና የስም ማጥፋት ወይም ደግሞ የጥላቻ ንግግር በሚለው ላይ ረቂቅ አዋጅ እያዘጋጀ ነው ያለው። ያ ለምክክርም ቀርቦ እየተወያዩበት ይመስለኛል። በዛ ጉዳይ ላይ ዕለታዊ የሚባለው ፕሮግራም አለ። አንድ ለኦሮሞ ያዘጋጁት ፕሮግራም ያ ዕለታዊ ስለማንኛውም አይደለም፣ በቀጥታ ለኦሮሞና ለኦሮሚያ የተዘጋጀ መድረክ ነው። በየቀኑ ነው ያ ፕሮግራም ያለው። ያ ፕሮግራሙ ቀጥታ ኦሮሞንና ኦሮሚያን የሚመለከት ነው። እነዚህ ሰዎች ወደ ዛሬው ዕለታዊ ፕሮግራም ከመምጣቴ በፊት ከመጀመሪያ ጀምሮ ኢሳት ለኦሮሞ ያለው አመለካከት ምን ይመስላል የሚለውን ትንሽ ለመነካካት ፈልጋለሁኝ። የኢሳት ቴሌቪዥን ከመጀመሪያ ጀምሮ የኢህአዴግን መንግስት ይቃወም እንጂ የወያኔ መንግስት ይቃወም እንጂ ትልቁ ታርጌቱ የኦሮሞ ትግል ላይ ያነጣጠረ ነው። ኦሮሞ በሚያደርግበት ወቅት በቀጥታ ኦሮሞ የሚያደርገውን አይነት የኦሮሞ ፕሮቴስትን በቀጥታ ሲቃወሙ ነው የነበረው። በተለይ ቄሮ የሚለውን ቄሮን በየጊዜ ትግሉ ላይ እያለን ራሱ ማለት ነው የተለያየ ስም ሲሰጡ እንደነበረ ነው የምናውቀው። አንዳንዴ ከአሸባብ ጋርም ትይዩ ያረጋሉ። የአሸባብን አይነት ተግባር እያደረገ እንዳለ ይወስዳል። በየከተማው ፕሮቴስት ሲደረግ ወይም የተቃውሞ ሰልፍ ሲወጣ የሌላ አካል የሌላ ብሔረሰብ ለዚህ ድጋፍ እንዳያደርግ ትልቅ የሆነ ሰፊ የሆነ ፕሮፓጋንዳ ሲያካሂዱበት ነበረ ማለት ነው። ለምሳሌ በአዲስ አበባ ላይ በተደረገው የትልቁ ሰልፍ ጥሪ ቀን የፊንፊኔ ነዋሪዎች ያልተሳተፉት 100% አልተሳተፉም አሉ። 100% አልተሳተፉም። በተለይ አቶ ኤርሚያስ ለገሰ ሚኒስቴር ዴታ የነበረው አቶ ኤርሚያስ ለገሰን ብዙ ሰው የሚያውቀው ይመስለኛል። ኤርሚያስ ለገሰ የመለስ ቀኝ እጅ የነበረ የአዲስ አበባ ወይም የፊንፊኔ የወጣቶች ክንፍ ኃላፊ የነበረ በተለይ ምርጫ 97 በፈረንጆች ምርጫ 2005 ከቤት እስከ ቤት ሲቀሰቅስ የነበረ ግለሰብ ነው። በዛን ወቅት ሲናገራቸው የነበረው ወደኋላ ሁሉም ሰው ዞር ብሎ ቢያይና እንደው የራሱን የሆነ አይነት ግምት ለዚህ ሰው ቢወስድ ጥሩ ይመስለኛል። ይህን ቅስቀሳ ሲያደርግ ከቤት እስከ ቤት ድረስ ነው መቀስቀስ ያለብን። 1 ሚሊዮን ድምፅ ለማግኘት የ1 ሚሊዮን ቤት አንኳክተን መግባት አለብን ብሎ ሲቀሰቅስ የነበረ ነው። ያን 1 ሚሊዮን ቤት ሲገባ 1 ሚሊዮን ደግሞ ተቃዋሚ የነበሩትን ቤት አሳድኖ ሲያስገድል የነበረ ሰው ነው። ይሄ ሰው በሚዲያ ላይ ወጥቶ የተናገረ ያን ያክል ድምፁን አውጥቶ ሲናገር የነበረ በዛን ወቅት ለተገደሉት ምርጫ 97 ለተገደሉት ይሄ ሰውዬ እጁ ምን ያክል አለበት የሚለውን ለፍርዱን ለኢትዮጵያ ሕዝብ ተዋለው፣ ለሌላ አይደለም። ፍርዱን ለኢትዮጵያ ሕዝብ ተዋለው። ለቅስቀሳው ያን ያክል ሲናገር የነበረው ለተቃወሙት ምን ያክል እርምጃ ነበረ ሲያስወስድ የነበረው፣ ምን ያክል ነበረ ከበስተጀርባ ደህንነቶችን ልኮበት ከቤት እስከ ቤት ሲያሳድድ እንደነበረ ይህንን መገመት የሚያቅት አይመስለኝም። ስለዚህ የእሱን እዚህ ላይ ተውና በኦሮሞ ፕሮቴስት ጊዜ ልክ በፍንፍኔ ላይ ትልቁ ሰላማዊ ሰልፍ ሲወጣ የፍንፍኔ ህዝብ ያልወጣው ልብ በሉ ሰልፉ ላይ የወጡት which means የኦሮሞ ነው የወጣው።
የኦሮሞ ነጻነት ግንባር ባንዲራን ይዞ ስለወጡ ነው። ግን ኦሮሞ ካደረጓቸው የተቃውሞ ሰልፎች ወይም ደግሞ ኦሮሞ ካደረገው ፕሮቴስት ትልቅ ድምፅ ያሳየበትና የዓለም ዲፕሎማቶች ያዩት በፊንፊኔ ላይ ያደረገውና የወያኔ ወታደር ወይም ደግሞ የወያኔ ሰራዊት በኦሮሞ ወጣቶች ላይ የወሰደውን እርምጃ ለዓለም ሚዲያ በቅቶ ነው ለዚህ ለዛሬ ያበቃ ነው ማለት ነው። አንድ ብላችሁ ያዙ። እዛን ቀን ለዛ ለተደረገው መስዋዕትነት ሲቃወሙ የነበሩት በዚህ በኢሳት ሚዲያ ኤርሚያስ ለገሰ ነበረ ማለት ነው። መተን ለድል ስንደርስ ፋኖ የሚባል ተቋቋመ። አዎ በአማራ ክልል ለሚደረገው ግፍ ሲቃወሙ የነበሩት አሉ። ድምፃቸው ወደ ላይም አይውጣ እንጂ እንደ ኦሮሞ ደግሞ ተጋፍቶ አይውጡ እንጂ ተቃውሞዎች ነበሩ። ያንን ትይዩ እንዲሄድ ትልቅ አስተዋጽኦ ሲያደርግ የነበረው ጀዋር መሐመድ የኦሮሞ ፕሮቴስት ወይም ደግሞ የኦሮሞ ተቃውሞ ከልክ በላይ የሆነ ሲመጣ ወያኔ መቋቋም ሲያቅተውና ሀገሪቱን ሙሉ በሙሉ ሲቆጣጠር የፋኖ እንቅስቃሴ የኦሮሞ ደም የኛ ደም ነው የሚለውን መፈክር አንድ ቀን በሰልፍ ላይ ይዞ ወጡ ማለት ነው። ያ ትልቅ አስተዋጽኦ ነው ለኦሮሞ ትግል። ምክንያቱም ለረጅም ዓመት ኦሮሞ ሞቶበታል። ለረጅም ዓመት ኦሮሞ መስዋዕት ከፍሏል። ከዛ ውስጥ በዛን ወቅት ያን ያክል ድምፅ ይዞ የአማራ ወጣቶች መውጣታቸው ትልቅ አስተዋጽኦ ነው። ያንን አላሳነሰም። ኦሮሞ ፋኖና ቄሮ በትይዩ ትግል አደረገ ብለው አክሰፕት አድርጎ ትግሉን የጋራ አደረግነው፣ ድሉን የጋራ አደረግንና ወሰድነው። ያንን ነው እነ አብይም ተግባራዊ ያደረጉት። ስለ እውነት የምንናገር ከሆነ ያ ሁሉ የኦሮሞ ወጣት ሲጨፈጨፍ፣ ያ ሁሉ የኦሮሞ ወጣት ስሞት ድሉ የኦሮሞ ብቻ ነው አልተባለም። የሁላችንም ነው ድሉ። የሁላችንም ለታገሉ እዛ ሀገር ውስጥ ላኮረፍነውም፣ ለታሰሩም፣ ላኮረፉም፣ አዎ መንግስት ውስጥ ሆኖም ሲያገለግሉ ከነበሩት ሁሉ ዛሬ የድል አርበኛ ኤርሚያስ ለገሰን የሁላችንም ነው ብለናል። ስቲል ግን ይሄ ሰው አልተቀመጠም። ኦሮሞን ለማሰናከል በኦሮሞ ትግል ላይ እንቅፋት ለመሆን ኦሮሞ ለሚከፍለው መስዋዕትነት ላይ እንቅፋት ለመሆን ከተጀመረበት ቀን ጀምሮ እስካሁን ድረስ ኤርሚያስ ለገሰ እና እሳት አደብ አልገዙም። አንድ ይሄ ነው። ሁለተኛ ለድል በቃን። ተቃዋሚዎችም ወደ ሀገር ቤት ይግቡ ተባለ። መንግስትም ተቀየረ። የለውጥ መንግስት መጣ። አንድ ብሎ ሲጀምሩ ሁሉም የፖለቲካ ድርጅቶች ሀገር ቤት እንዲገቡ ተፈቀደ። የኦሮሞ ነጻነት ግንባር በሚገባበት ቀን አጀንዳ ቀርጸው ተዘጋጅተውበት የኦሮሞ ህዝብ ፊንፊኔ በኦሮሞ ምድር ላይ የኦሮሞ ነጻነትን ግንባርን እንዳይቀበል ቅስቀሳ ማድረግ ጀመሩ። የኦሮሞ ህዝብ እኮ ግንቦት ሰባት ሲቀበሉ ሌላው በግለሰብ ደረጃ ተራ ግለሰብ ደረጃ ሆ ብሎ ሰው ወጥቶ ሲቀበል እንደነ ማን ነው ታማኝ በየነ የሚባለው ሰው ሆ ብሎ ወጥቶ ሲቀበል ድጋፍ ሲሰጡ የነበረው ሲያነሳሱ የነበረው የኦሮሞ ነጻነት ግንባር ለዚህ ለኦሮሞ ትግልና ለዚህ ለተገኘው ድል የአንበሳ ድርሻ ያለው የኦሮሞ ነጻነት ግንባር ነው። ይሄንን ማንም ልክተው አይደለም። ማንም ሰው ቢቀር ታሪክ አይክደው።
ማንም ሰው ቢክደው ታሪክ አይክደው። ዛሬ ነው፣ ትናንት ነበረ፣ ዛሬ ነው፣ ነገ ሌላ ቀን ነው። የኦሮሞ ነጻነት ግንባርን በፍንፍኔ በአባቱ ምድር ላይ እንዳይቀበሉት እነ ኤርሚያስ ቅስቀሳ ሲያደርጉ ነበር። የኦሮሞ ነጻነት ግንባርን እኮ ህዝቡ በብዛት ወጥቶ መቀበል ማለት ነገ ፍንፍኔን ክሌም ማድረግ ነው አለ። እኔ ፍንፍኔ የኔ ነው ለማለት እየተዘጋጁ ነው አለ። ኦሮሞ ፍንፍኔ ላይ የኦሮሞ ነጻነት ግንባርን ሲቀበል ነገ ፍንፍኔን ክሌም ያደርጋሉ። ፍንፍኔ የኔ ነች እኮ ከኤርሚያስ ለገሰ ፍንፍኔ የኦሮሞ ነጻነት ግንባር ሀገር ነች። ብሎ ሲቀሰቅሱ ነበር። ጎጃሜው ጎንደሬው ፍንፍኔ ላይ አቀባበል ሲደረግለት ሰው እንዲወጣ ሲቀሰቅስ የነበረው የኦሮሞ ነጻነት ግንባር ፍንፍኔ ላይ አቀባበል ከተደረገለት ፍንፍኔን አጣን ማለት ነው። ለዚህም ለምሳሌ ያመጣው ምንድን ነው? ራሱ የነበረበትን ምርጫ 97 ላይ ቅንጅት ያወጣው ሰላማዊ ሰልፍና ኢህአዴግ ያወጣውን ሰላማዊ ሰልፍ ነው ያወዳደረው። ያኔ ግን ዋና ጨብጫቢ እሱ ነበረ። ያኔ ግን በቅንጅት ሰላማዊ ሰልፍ የመጡትን ሲያድን የነበረው ኤርሚያስ ለገሰ ነው። የዛሬ የእሳት ላይ የድል አጥባ አርበኛ በዛን ወቅት ያንን በማለቱ የተከፈለውን የህይወት ዋጋ ቡራዩ ላይ የተከፈለው የህይወት ዋጋ ፍንፍኔ ለመግባት እየገቡ ያሉት በኦሮሞ ወጣቶች ላይ የተከፈለው የህይወት ዋጋ ታሪክ ያወጣዋል። ሁለተኛ ያዙልኝ። ከዛ ቀጥሎ ሌላ የፌክ ኒውስ በማሰራጨት ሌላ ሀገር ላይ የተደረገውን የዘር ጭፍጨፋ ኦሮሞ እንዲያደረገ ብሎ ኦሮሞና ሶማሌውን ለማባላት ይሄ ሁላችንም ደጋግመን ያየነው ነገር ነው። በእጃችን ያለው ፋይል አለ። ከዛ ሁሉ አልፈን ዛሬ ደርሰናል። ዛሬ ደግሞ ትልቁ አጀንዳው በሁሉም እየከሸፈ ነው ያለው። አልተሳካላቸውም። እሳት ዛሬ ደግሞ በአብይና በዚህ በለውጥ አራማጆቹ ላይ አደገኛ ጽንፍ ይዘው ተነስቷል። መነሳት ብቻ አይደለም እየሰሩበት ነው። ላለማፈር ምንም ነገር ላለማፈር የክህደት ፖለቲካ ብሔርና ብሔርን የሚያጋጭ ኦሮሞን በተለይ ኦሮሞን ከአማራ ጋር የሚያጋጭ ፖለቲካ በደንብ አድርገው አጀንዳ ቀርጸውለት እየሰሩበት ነው ያለው። ይሄም በዚህ ዕለታዊ ፕሮግራም ላይ በየቀኑ በኦሮሞ ላይ የተከፈተው ዘመቻ ነው። ይህንን ካልኩ በኋላ ወደ ዛሬ ዕለታዊ ሲመጣ ወደዚህ ወደ ቪዲዮም እንዲመጣ ያስገደደኝ በእውነት ከሆነ አንድ መንግስት የሆነ የህግ ረቂቅ ሲያወጣ በግለሰብም ይሁን በድርጅት ለመጀመሪያ ጊዜ ተቃውሞ ሲያቀርቡ የሰማሁት በእሳት ላይ ነው። ይሄኛው የሆነው ለምንድን ነው የሚለውን የኢትዮጵያ መንግስትም ጠለቅ ብሎ ማየት አለበት። በተለይ የዚህ የለውጡ አራማጅ የኢትዮጵያ ህዝብም እነዚህ ሰዎች ለዚህች ሀገር ምን እያመጡ ነው፣ ምን ሊያደርጉ ነው የሚለውን በጥልቀት ጥናት ማድረግ አለባቸው ብዬ ነው የማምነው። ምክንያቱም የዚህ የሐሰት መረጃ ወይም ደግሞ ፌክ ኒውስ እና በጥላቻ ንግግር ወይም ደግሞ በጥላቻ ዜና የተመሰረተ ማቅረብ ይህንን የሚያስቀጣ ህግ ሲረቅ
ሲቃወሙ ምን ሲያደርጉ ነው እስከ ዛሬ ድረስ የደረሱት? ምንስ ለማድረግ ተዘጋጅቷል? ለነገስ ምን አዘጋጅቶ ለነዚህ ሰዎች ዛሬ ሊቃወሙ የመጡት የሚለውን በጥልቀት መከታተልና መንግስት የሚሆን እያንዳንዱ ኢትዮጵያዊ በትኩረት መከታተልና ይህን ምን ማለት ነው የሚለውን ትርጓሜ ቢሰጠው ጥሩ ይመስለኛል። እንደምታወቀው ከዚህ በፊት ከአፍሪካ ውስጥ ፌክ ኒውስ በማቅረብ ሶስተኛ ኢትዮጵያ ውስጥ የመጀመሪያ የኢሳት ቴሌቪዥን ነው። በተለይ በሶማሌና በኦሮሞ መካከል ነው ብሎ ያቀረቡት ዜና በዛን ወቅት በኦሮሞና በሶማሌ መካከል የተፈጠረው ግጭትና በጅቡቲ ውስጥ ያለፈው ህይወት ተጠያቂው ኢሳትና ኤርሚያስ ለገሰ እዛን ቀን ላይ የነበሩት ኢየሩሳሌም የነበረችው ጄሪ ነው የሚላት። ጄሪ ማለት ኤርሚያስ ሰው ሲጠራ ጄሪዬ ማልዬ የሚለውን ነገር ነው የሚጠቀመው። ምን አይነት የዱርዬ አባባል ንግግርም እንደሆነ ይሄ ሰው ለምንም ቦታ የምሰጠው ሰው አይደለም። ጄሪ ማለት ምን ማለት እንደሆነ ጄሪ የምትባለዋ ነች። ያንን ያቀነባብረው ያቀረቡት ምናልባት አንድ ቀን ህግ ሲኖር ለህግ ይቀርቡ ይሆናል። በዛን ወቅት የጠፋው ህይወት አለ። በቅርብ ቀን በወለጋ ላይ ያልተደረገውን ነገር ያልተፈጸመውን ነገር አደረጉ ብለው ከልክ በላይ አጋኖ በማቅረብ የሌለውን ፎቶ ለጥፎ ያልተደረገውን ነገር አቅርቦ ምን ያክል ውከት እንደነበረ ሁሉም የሚያውቀው ነው ማለት ነው። ስለዚህ ዛሬ እቺን ነገር ሲቃወሙ ይህን የወጣውን ረቂቅ አዋጅ ሲቃወሙ ይህን ያክል ትንታኔ ሲሰጡበት ወደፊትም የተዘጋጁበት ነገር አለ ማለት ነው። የተዘጋጁበት የተጠነሰሰ ነገር አለ ማለት ነው። ይሄ ደግሞ አንዳንድ ነገር ኢንፎርሜሽን እየተሰማ ያለው ተጨባጭ ያለው ነገር መናገር በጣም አስፈላጊም አይደለም። በተለይ በኦሮሞና በአማራ መካከል የተጠነሰሰ ሴራ አለ። በተለይ በኦሮሚያ ልዩ ዞን ወሎ ከሚሴ፣ በሰሜን ሸዋ አካባቢ አሁን እየተደረገ ያለው እና በፊንፊኔ ላይ የተጠነሰሰው አለ። ለዛ የሚያቀነባብሩትና አቀነባብሮ ያዙት ስላለ የተዘጋጁበት ነገር አዘጋጅተው ያዙት ስላለ ከወዲው መቃወም ጀመሩ። በተለይ ሚኒስቴር ዴታ የመለስ ሚኒስቴር ዴታው አቶ ኤርሚያስ ለገሰ በዚህ ወቅት በተለይ ያለ በዚህ ወቅት ይሄኛው አዋጅ ያስፈልጋልን? በዚህ ወቅት ያላስፈልገው መቼ ሊያስፈልገን ነው? በዚህ በለውጡ ጊዜ የዚህ የፌክ ኒውስ የሐሰት ዜናና ሰው ስም ጥላቻን እያራገበ ያለው ኢሳት ነምበር 1 ይህንን አደብ ግዛ የማይባልበት አሁን ያላስፈልገ መቼ ሊያስፈልገን ነው? ይሄ የለውጡ መንግስት አልፎ መንግስት ተመስርቶ ዲሞክራሲ ተመስርቶ ሰላም ሲወርድ ነው የሚያስፈልገን ወይስ ዛሬ እነሱ እንደዚህ አይነት ፕሮፓጋንዳ በሚነዙበት ጊዜ ህዝብን በሚያፋጁበት ጊዜ ነው የሚያስፈልገው? ይህንን ጥያቄ ለነሱ ለራሳቸው ቢቀርብልኝ ጥሩ ነው። ለነሱ ለራሳቸው ነው የማቀርበው። ስለዚህ እነዚህ አካላት አደብ ቢገዙ አደብ ቢያስገዙ ጥሩ ነው ብዬ ነው የምለው። ሌላው የፊንፊኔ ባለአደራ እኔ በጣም አንዳንድ ጊዜ ግራም ይገባኛል። አስቤውም ለዚህ ነው ብዬ የሚለው እንኳን ያስቸግረኛል ማለት ነው። ዛሬ የኦሮሞ ትግል አንድ ብሎ የጀመረው ታከለ ኡማን ጨምሮ ማስተር ፕላን እና በተለይ ትግሉ የ50 ዓመት ትግል ነው የተፋፋመውና ትልቅ ለውጥ ለዚህ ለውጥ የሚያበቃን በኦሮሞ ዙሪያ ለሚደረጉት መፈናቀል የፍንፍኔ የኦሮሞ የባለቤትነት ጥያቄ ነው። ዛሬ የዚህ
የለውጥ አራማጆች አንድ ብሎ መልስ መስጠት የነበረባቸውም ከዚህ መነሳት ነበረባቸው የሚል እምነት ነው ያለኝ እኔ። ምክንያቱም እነሱም ይህንን እኮ የኦሮሞን ጥያቄ ተቀብለናል፣ የዚህ የህዝብን ጥያቄ ተቀብለናል ብሎ ወደዚህ እስከመጡ ድረስ የተቀበሉት የመጀመሪያ ጥያቄው ልክ መጀመሪያ አንደኛ ጥያቄ ለተጠየቀው አንድ መልስ ሳትሰጥ የ10ኛ ወይ ደግሞ የ100ኛው መልስ ለመስጠት አትሄድም። ወይም ደግሞ ላልተጠየቀው ጥያቄ ገና ይጠየቃል ብለሽ መልስ ለመስጠት አትሄድም። መጀመሪያ ኦሮሞ ጥያቄ ያስነሳውና ህይወቱንም የገበረበት የፍንፍኔ ጉዳይ ነው። የማስተር ፕላንና የፍንፍኔ ጉዳይ ነው። የኦሮሞ መብት በፍንፍኔ ላይ ያለው ጥያቄ ነው። መጀመሪያ ይሄ ነው መመለስ የነበረበት። መጀመሪያ ልክ ይሄ የአዲሱ መንግስት ወይም ዶክተር አብይ መጀመሪያ ስራ ሲጀምሩ ከዚህ ነበር ስራ መጀመር የነበረባቸው። የዛሬ መዘግየታቸው አሁን ለባለ አደራ መንግስት አድርሷቸዋል ማለት ነው። ለባለ አደራ መንግስት ዛሬ ፍንፍኔ ላይ እነሱ አይደሉም መንግስት፣ ታከለ ኡማ አይደለም መንግስት ዛሬ የባለ አደራ መንግስት። እስረኛው ከእስር ቤት እናንተ የፈታችሁት የኦሮሞ ትግል ያስፈታው እናንተ የፈታችሁት እስክንድር ነጋ ነው ማለት ነው የፍንፍኔ መንግስት። አሁን እንደዛ ነው የምወስደው በእኔ በራሴ ማለት ነው። ይሄ ትልቅ ስህተት ነው። ይሄ ትልቅ ስህተት ነው። በኮዬ ፈጬ በኮንዶሚኒየም ኢዳ ላይ የተነሳ ኦሮሞ የሆነ ብልታ ያሳያቸዋል። ኦሮሞ ምን እንደጠበቀ እንደሆነ፣ ኦሮሞ ትግሉን እንዴት እየተከታተለ እንደሆነ ያሳያችሁ ይመስለኛል። ቄሮ በተለይ በዚህ በኮንዶሚኒየም ኢዳላ ላይ ቄሮ የሆነ መብራት አሳይቷቸዋል። የት እንዳሉ፣ ምን ላይ እንዳሉ፣ እንዴት እናንተንም እየተከታተሉ እንደሆነ ማለት ነው። ይሄ የለውጥ መንግስቱ ነው። በዚህ ጉዳይ ላይ ዛሬም ቢሆን ራሳችሁን ለአደጋ እየጋበዛችሁ ነው። ትናንትና እስክንድር ነጋ ከኢንጂነር ታከለ ኡማ ጋር ስብሰባ ነበረው አሉ። ኢንጂነር ታከለ ኡማ ደብዳቤውን በዚህ አንተ በድርጅት ስም አልቀበልም፣ ትክክል ነው፣ ህጋዊ አይደለም፣ የባለ አደራ ተወካይነቱ ህጋዊ አይደለም፣ አልተቀበልኩም፣ አልቀበልም ብለዋል አሉ። ደግሞ ስብሰባ እንዲያካሄዱ ተፈቅዶላቸዋል። ያንን ስብሰባ ሲያካሄዱ የሚመራው ማን ነው? እውቅና ያለው አንድ አካል ማለት አለ ማለት ነው። እባካችሁ እየተደረገ ያለውን ነገር ህጋዊ መስመር ቢይዝ ጥሩ ይመስልኛል። የትም ሀገር በዲሞክራሲ የሚተዳደር የትኛውም ሀገር የራሱ ህግ አለው። የትም ሀገር በዲሞክራሲ የሚተዳደር ሀገር በራሱ ላይ ሌላ መንግስት ሲመጣ አሚን ብሎ አይቀበልም። በየትኛውም ሀገር ላይ አላየንም። ባለአደራ የተባሉ ሰዎች የፖለቲካ ድርጅት ሆኖ ከመጡ መስፈርቱን አሟልተው ተመዝግበው ፍቃዳቸውን ጨርሰው ይምጡና ከናንተ ተቃውሞ በትክክለኛው መንገድ እንደ ማንኛውም ተቃዋሚ ፖለቲካ ይቃወሙ። እንደ ማንኛውም አንድ ቀን ተደርጎ ሌላ ቀን ፍቃድ ጠይቆ ሰላማዊ ሰልፍ ወይም ደግሞ የራሱን ጥያቄ እንደሚያቀርብለት አካል ከሆነ በእንደዛ አይነት አካል ተደራጅተው ሰላማዊ ሰልፍ ሲያስፈልጉ አንድ ግለሰብ ወይ ሁለት ግለሰብ ያንን ኃላፊነት የሚወስድ በተወከለበት ሰላማዊ ሰልፍ ድምፃቸውን አሰምተው ይግቡ። እኛ እኮ እዚህ ሀገር ተቃውሞ ስናደርግ ባለንበት ሀገር ማለት ነው የኮሚኒቲው ተወካይ ሄዶ ፍቃድ ጠይቆ ከፖሊሱ ከሚያስፈልገው ነገር ሰላማዊ ሰልፍ ድምፁን አሰምቶ ይገባል። ሀገር ቤትም እንደዛ እየተደረገ ቄሮ ሰላማዊ ሰልፍ በሚያደርግበት ጊዜ ከፖሊስ
ጋራ ከካንቲባው ጋራ በመነጋገር ሰላማዊ ሰልፍ አድርጎ በሰላም ወደ ቤቱ ይገባል። በየከተማው በየእንትኑ የዞረ አዳራሽ ተከራይቶ ስብሰባ እንዲያደርግ እንደ አንድ ፖለቲካ ድርጅት ወይም ደግሞ እንደ አንድ መንግስት እየፈቀዳችሁለት፣ ሌላ ደግሞ ውክልና የላችሁም ከእናንተ በዚህ አይነት አላናገግ ማለት ምን አይነት ነገር እንደሆነ ሊገባኝ አልቻለም። ይሄ ነገር ምናልባት ፍንፍኔ ላይ ብቻ ነው የሚሰራው። ምናልባት ይሄኛውም መልስ የሚፈልግ ነገር ይመስለኛል። ሰዎቹ መብታቸውን መግፋት አይደለም። የፖለቲካ ድርጅት ከሆኑ የፖለቲካ ድርጅት ሆኖ መስፈርቱን አሟልቶ ይምጡ። በዛ በፍንፍኔም አይደለም በማንኛውም አይነት ነገር መከታተል ይችላሉ። እኛም ያኔ የምናቀርበው ሀሳብ ይኖራል፣ የምንከራከርበትም መንገድ ይኖረናል። ፍንፍኔ ይመለከተናል የምንለው ማለት ነው። አለበለዚያ የምናደርገውም ነገር ከነዚህ ሰዎች ጋር ግጭት ነው የሚሆነው እንጂ ህጋዊነት መስፈርት የላዩም። ስለዚህ ይሄ ነገር በትክክል እንድታሰብበት ይገባል የሚል መልእክቴን አስተላልፋለሁ። የመጨረሻ በወሎ ማህበረሰብ ላይ እየተደረገ ላለው ጉዳይ በኦሮምኛ ትንሽ አንድ ነገር ይላለሁኝ። ሁንዱምቲ ኬኛዩ ኦሮሞን ኬሱማ ወሪ ከራ ከናና ሆርዶፋ ጅርተኒ ግዱ ከና ሀሊ ናኖ ፍንፍኔ ፊ ካበ ሸዋ ከሚሴ ጉዲና አዳ ናኖ አማራ ከሚሴ irratti wanti wallotti wanti ta'aa jiru xiqqoo waan nama yaaddessu. Isa kanaaf yoo dandeenye nagaa fi karaa nagaati naannoo sanatti akka nagaan bu'u tattaafachuudha. Kanatti dabalateeti nuti akka lammii qaama saba sanaatitti waan dandeenyuun bira dhaabbachuudha. Argitanii yoo rakkoon tokko gale saba tokko biratti yookaan lammii biratti namni waan danda'uun bira dhaabbata. Kan biraa hafee kan dhukkubsatellee waaqayyo si amaaru, kan du'ellee lubbuu amaaru, kanaaf immoo jajjabaadha jechuun waan guddaadha jechuudha. Kanaaf naannoo sanatti waan deemaa jiru miidiyaadhuma biyyaa keessaa miidiyaadha mootummaarra dhagahaatiin hin jirra. Namoota naannoo addaa Oromiyaa sanarra warra hin turre fidanii akka irra qubsiisanii isaan irratti immoo tarkaanfiin adda addaa akka irratti fudhatamaa jiru. Keessumaa waanuma amma sooshaal miidiyaa kanarratti namoonni waan adda addaa facaasu isa kana hordofuun illee baay'ee barbaachisaa miti. Diinni illee sana godha garuu dhugeeffachuun hedduu barbaachisaa. Maal jechaa jiru naannoo sana keessa Oromoollee miti kan jedhan isaan gaallaa fi musliima baasuu waan jedhantu jira. Walloon lafa Amaaraati jedhu. Iti maalumaafuu waan kana amma diiteel keessa gadi seenanii dubbachuun illee barbaachisaa miti. Kanaaf warri amma achi qubatan suni qawwee qabatanii qubatanii dubartoota keenya hijaaba godhatan irraa fuudhanii hiraarsuutu jira. Waan mallattoo akka Oromoo fakkaatu uffatanii irraa fuudhanii jilbiiffachiisanii reebuutu jira. Waan kanatu jira jedhanii achigaa kun kallattii amma miidiyaa OBN waan dhageenye irraati haasawaa jirra jechuudha. Waan sooshaal miidiyaa irratti illee barreeffamurraa odoo hin ta'in. Kanaaf waan akkasii kun immoo yeroo deemu namoota akka balaan akkasii irra ga'u kanaa fi jajjabaadha jechuun barbaachisaa waan ta'eef tokko bakka lolli deemu hundatti namni rakkataa maatiin hin faca'aa maatiin manaa hin buqqaa. Waan barbaachisu jira jechuudha. Kanaaf waan dandeenyuun bira haa dhaabbannu waan dandeenyuun gumaacha nurraa eegamu haa goonuu fi kana isuma kanan dhaammadhaa horaa bulaa deebanaa galatooma.